ሰላም ጤና ይስጥልን ውድና የተከበራችሁ የማኦት ቤተሰቦቻችን ዛሬ በሚቆረስ ህይወት ፕሮግራማችን ላይ ከህይወታቸው ቆርሰው የሚያካፍሉልን ከበድ ጠንከር ያሉ እንግዳይ ናቸው። እንግዳይ ራሳቸውን ያስተዋውቃሉ። አየለ አዳቶ እባላለሁ። የሐዋሳ ዩኒቨርሲቲ አሁን ባለበት ጊዜ ፕሬዝዳንት ቤት ኃላፊ ሆኜ እየሰራሁ ነው ያለው። አቶ አየለ አንድ ሙቭመንት አላቸውና ትውልድንና ጥላቻን የማጣላት ዘመቻ የሚል ስለሱ ጥቂት ነገር ብትልልን እንዴት ሐሳቡ መጣል? ዋናው ዓላማዬ ትውልዳችን በጊዜው ከገጠመና ሸጋገር ደግሞ የመጣው ካስከፊ ጥላቻ ተላቆ በትውልዳችን መካከል ይቅርታ እንዲሰፍን ከይቅርታ በኋላ እንግዲህ ሰላም እንዲኖር አንድነት እንዲኖር መሰረት አድርጎ የሚሰራ ንቅናቄ ነው። ዋናው ሐሳቡ የመጣው በተለይ በእኛ ሀገር ውስጥ በትውልዶች መካከል ያለው የጥላቻ ስር ምን ያክል ትውልዱን እየጎዳ ትውልዳችን እርስ በርስ የተለያየ እርስ በርስ የተጣላ የተጋጨ እየተገዳደለ በትውልዳችን መካከል ፍቅርና አንድነት ጠፍቶ መለያየት ሰፍኖ ስመለከት ይህ በእኛ ትውልድ መካከል መሆን የሌለበት ነገር ስለሆነ ነው ይህንን ለመታገል ይህ ደግሞ ከትውልዳችን ጋር ተጣብቆ ያለው የጥላቻ ስር ከትውልዳችን ተነቅሎ እንዲወጣ በማሰብ ነው ይህንን ንቅናቄ የጀመርነው። በነገራችን ላይ ይህንን ለመጀመር ዋናው መነሻ ሐሳብ የሆነው እኔ እንግዲህ በኢትዮ ኤርትራ ጦርነት ጊዜ ወታደር ነበርኩኝ። በውትድርና ህይወት ያየሁት ነገር እጅግ አስከፊው ነገር ወንድማሞች መካከል የሚደረጉ ውጊያዎች፣ ጦርነቶች፣ ግጭቶች ምን ያክል ሰው እንደ ቅጠል እንደሚረግፍ ምን ያክል እህቶች እንደሚጎዱ፣ ወንድሞች እንደሚጎዱ፣ አባቶች እንደሚጎዱ ስመለከት ሳይ ነበርና እጅግ በሚዘገንን ሁኔታ በአስከፊ ሁኔታ ውስጥ ላይ የተቀረጹ ነገሮች አሉ። ይህ በአስከፊ ሁኔታ በዛ ወቅት የተቀረጸው ነገር በቅርቡ ደግሞ በሀገራችን በውስጥ እርስ በርስ በነበረን ግጭት አለመግባባት እንበል በለውጥ ሂደት ማለት እንግዲህ በለውጥ ሂደት ሰፊ የሆነ መገዳደሎች፣ ሰፊ የሆነ መጣላቶች፣ ሰፊ የሆነ ግርግሮች፣ ሰፊ የሆነ መጎዳዳት፣ ሰፊ የሆነ ጥላቻ ሰው በማያውቀው ዘሩ፣ ቋንቋ፣ ሃይማኖቱ የተጠላ የተገደለ የሞተ ሲመለከት ይህ በትውልዳችን ውስጥ መሆን የለበትም። ከጥንት ጀምሮ ተጣብቆብን የመጣው እኛ ትውልድ በእኛ ዘመን ከኛ ዘር መጣላት አለበት መራቅ አለበት በሚል እሳቤ ነው ይህንን ትውልድና ጥላቻን የማጣላት ዘመቻ ስንሰራ የቆየ ነው። እንደ ሙቭመንት የተጀመረ ነገር አሁን ደግሞ አድጎ ፕሮጀክት ሆኖ የተወሰኑ ስራዎችን ሲሰራ እኔም አውቃለሁ በቅርበትና አሁን ላይ ምን ደረጃ ላይ ነው ያለው? በነገራችን ላይ ይህንን ንቅናቄ ከጀመርን አሁን ወደ 4 ዓመታት ከምናምን ሆኗል። በዛ 4 ዓመት ውስጥ በርካታ ስራዎችን ሰርተናል። በተለይም ወጣቱን ክፍል በማሰልጠን ወጣቱ ሰላም፣ የፍቅር፣ የአንድነት፣ የይቅርታ ተምሳሌት እንዲሆን ረጅም ስራ ሰርተናል። ከዚሁ ተያይዞ በከተማችን በሐዋሳ ከተማ ቀድሞ በነበሩት ከንቲባ ጋብዘን 1400 ወጣቶችን አሰልጥነን ሰርቲፋይድ አድርገናል። የሰላም አምባሳደሮች በከተማችን ሐዋሳ ከተማ በተለይም የሰላም አምባሳደር ሆነው እንዲሰሩ ስራ ሰርተናል። ከዛ ባሻገር በርካታ ወጣቶችን ሌሎች ወጣቶችን አሰልጥነናል። በእያንዳንዱ ክፍለ ከተማ ወጣቱ ህብረተሰብ የሰላም፣ የፍቅር፣ የአንድ ተምሳሌት እንዲሆን በመካከላችን ጥልና ጥላቻ ከህዝባችን ውስጥ እንዲወጣ ፍቅር እንዲሰፍን አብሮነት እንዲኖር የማድረግ ስራ በከተማችን በተለይ በሰፊው ሰርተናል። ከዚህ ጋር ተያይዞ በተለይ በሻሸመኔ አካባቢ በኦሮሚያ ክልል በተመሳሳይ ደረጃ አሰልጥነን ውጤታማ ስራ ሰርተናል። ከሻሸመኔና አካባቢ ምዕራብ አርሲ ዞን አካባቢ ላይ በርካታ ስራዎችን ነው የሰራነው።
ከስልጠና ባሻገር የተለያዩ መጣጥፎችን በማዘጋጀት በተለይ ብሮሹሮችን በማዘጋጀት ለትውልዳችን ለህዝቡም እንዲዳረስ ሰፊ ስራ ነው የሰራነው። በዛ መሰረት በርካታ መጣጥፎች ተዘጋጅተው ተሰራጭተዋል። ከዚህ ጋር አያይዘን በተለይም በመጀመሪያው አካባቢ ለጥላቻ ቦታ የለኝም የሚል መጽሐፍ አዘጋጅቼ ለህዝቡ እንዲዳረስ አድርጌያለሁ። እንግዲህ አይ ቲንክ ያ መጽሐፍ 2-3 ታትሞ ተሰራጭቷል። ሁለተኛው የጥላቻ ሰንሰለት የሚል መጽሐፍ ጽፌያለሁ። ያን መጽሐፍም ለህዝባችን አሰራጭተናል። እንግዲህ ያ መጽሐፍ ከዚህ አልፎ በአዲስ አበባ ከተማም በሰፊው ተመርቆ በተለይ ትምህርት ሚኒስቴር አዳራሽ ላይ መርቀን ህዝባችንም እንዲደርስ አድርገናል። ከዚህ ጋር ያይዘን የምንሰራው ስራ የሚዲያ ስራ ነው። የትውልድና ጥላቻን የማጣላት ዘመቻ የሚል ዘመቻዎቻችንን ባገኘነው አጋጣሚ በፌስቡካችን፣ በቴሌግራም አካውንታችን፣ በዋትስአፕ አካውንታችን በተለይም ወጣቱ ህብረተሰብ ይጠቀማል ብለን የምናስበው ሚዲያ ላይ በማሰራጨት ሰፊ ስራዎችን ሰርተናል። ከዚህ ይሄ ብቻ አይደለም። በተለይም በትላልቅ ሚዲያዎች ላይ ይህን ሰርተናል። በኤልሻዳይ ቴሌቪዥን ጣቢያ ላይ ሰፊ ስራዎችን ነው የሰራነው። ሚዲያ ያለኝ ሌላ ከዚህ ጋር የይዤ መሰራዊ ሰላምና እርቅ አገልግሎት የሚል ሚዲያ ኦልሞስት እስከ ቅርብ ጊዜ ድረስ ወደ 84 ቪዲዮዎችን ሰርተን ለዓለም አቀፍ እንዲዳረስም ያደረግንበት ሁኔታ ነው ያለው። አሁንም በዛ ስር እየተንቀሳቀስን ያለው። በእርግጥ መሀል ላይ መሰናክሎች አጋጥሞናል፣ ግን መሰናክሉ ቢኖርም የግድ መድረስም ስላለበት ትውልዳችንም ደግሞ ማወቅ መረዳትም ስላለበት ሰፊ ስራዎችን እየሰራን ያለው አሁን ባለንበት ጊዜ። ትውልድን ከጥላቻ ጋር ማጣላት የሚለው ቃል ራሱ ሌላ ጥላ አይፈጥርም? አንዳንድ ጊዜ ሰዎች ይጠይቁኛል እንደው ይሄንን ቃል ብትቀይር ይላል። በየኛ ሀገር ሰው በእኛ ትውልድ ተጣብቆብን ለዘመናት የቆየ ክፉ ተውሳክ የሚለው ነገሮች አሉ። በነገራችን ላይ እኛ በሁለት ጽንፍ ተወጥረን ያለን ህዝቦች ነን። አንደኛው ጽንፍ ወይኛ አደንዛዥ አስተሳሰብ ነው የሚለው የበላይነት አስተሳሰብ የሚባል አለ። እኔ በላይ ነኝ፣ የኔ ጎሳ የኔ ብሔር የበላይ ነው፣ የኔ ሃይማኖት የበላይ ነው የሚል ጽንፍ ያዘ አመለካከት አለ። ይህ አመለካከት ትውልዳችንን በተለይ በእኛ አገር ያለውን ትውልድ ትምክህተኛ ትውልድ አድርጎታል። ሁለተኛው ከዚህ ጋራ ስንመለከት የኔ ጎሳ ተበደለ፣ በኔ ጎሳ ዝቅ ተደረገ የሚል በዝቅተኝነት አስተሳሰብ ወይም ደግሞ ኢንፌሪዮሪቲ ኮምፕሌክሲቲ የሚለው በዛ ህይወት ውስጥ ያለ አመለካከት አለ። ይህ አመለካከት ትውልድን ቅመኛ ትውልድ አድርጎታል። የኛ ትውልድ በእኛ ሀገር የኛ ሰው በሁለት አመለካከት መካከል ያለ ሰው ጽንፈኛ አመለካከት አለ። የኔ በላይ ነኝ፣ የኔ ጎሳ በላይ ነው፣ የኔ ሃይማኖት በላይ ነው፣ የኔ ጎሳ የተነካ የሃይማኖት የተነካ የሚል አመለካከት የያዘ ሰው አለ። ሌላው ደግሞ አይ የኔ ጎሳ ዝቅ ተደርጓል የሚል ቅመኛ አመለካከት አለ። እንግዲህ በቅመኛና በጽንፈኛ ሰው መካከል ያለን ህዝቦች ነን። ይህ አመለካከት በነገራችን ላይ አሁን የተጀመረ አይደለም። ከዛ ተነሳ ስር ሰዶ በነዘመነ ኢዛና ጊዜ እኛ ሀገር እንግዲህ ኢትዮጵያ ሁለተኛ በምን መጽሐፍ ላይ የተቀመጡ ነገሮች አሉ። አጋቦስት በሚባል ዘንዶ ተገዝቷል ይባላል በነዘመነ ኢዛና ጊዜና በዛን ጊዜ ትናንሽ ብሔሮች ትናንሽ ሰዎች ናቸው የሚባሉት ደናግሎች እየተለቀሙ ለዘንዶ ተላልፈው ይሰጣሉ። እኛ ምርጥ ዘነን የሚሉ ሰዎች ደግሞ እነዚህን ይገብራሉ።
በጣም አስከፊ የሆነ ታሪክን በዛ ጊዜ ትመለከቻለሽ። ምኒልክ ጊዜ በተለይ የባሪያ ንግድ ስርዓት ወቅት ጥቁር ሻንቅላ እና ቀይ ጋላ በሚባል ሰው ገበያ ላይ ሰንሰለት ታስሮ አንገቱ ላይ ታስሮ ስገበያይ ስላውጥ ታያለሽ። በዛን ጊዜ ምርጥ ነን ወይም ደግሞ እኛ ታላላቅ ነን ምርጦች ነን የሚሉ ኃይሎች እነዚህ ደግሞ ጥቁር ሻንቅላ የሚባሉት በዚህ ከሱዳን እስከ ቤንሻንጉል ምናምን ይዘው ያሉትን ህዝቦችን በገበያ ላይ ሲሸጣጡ ታያለሽ። ቀይ ጋላ የሚባለው ደግሞ በተለይ መካከለኛው ኢትዮጵያ ውስጥ ያሉትን ብሔሮችንም እንደዛው እየቆጠሩ ስገበያዩ ታያለሽ። በዚህ ሁኔታ ስንመለከት ይሄኛው የበላይነትና የበታችነት የሚል ዘር ተጣብቆብን የቆየበት ሁኔታ እንመለከታለን። ትንሽ ሶሻሊዝም ስርዓት ላይ ኢትዮጵያዊነት ትንሽ ተነቃቅቶ ነበር። ነገር ግን ወታደራዊ አገዛዙ ሌላ ጽንፍ ይዞ ስለመጣ የሀገራችን ውስጥ ያም ሜንቴን ሳይደረግ እኩልነት የሚባል ሳይደረግ የቆየበት እና ከለውጥ ከምንለው በፊት ደግሞ በኢህአዴግ ዘመን ተመሳሳይ ነገር ወጣ ያሉ ነገሮች የታዩበት በተለይም በዛ ውስጥ እንግዲህ ዋናው ስትራቴጂ ከፋፍሎ ግዛ አይነት ስርዓት ስለነበረ ብሔረሰቦች በጎሳ፣ በሃይማኖት፣ በቋንቋ ተለያይቶ የታዩበት ቁልጭ ብሎ የታየበት ያው እኛ እንደምንለው እንደ መንግስት ስርዓት የታየበት ጊዜ ስለነበረ ይሄ ጥላቻ አብቆብን በትውልድ ውስጥ የቆየ ነገር ነው። ይሄ በቀላሉ የሚወጣ ነገር አይደለም። ትውልድ እንዲህ ማለት አለበት። ትውልድ ጠላው ይገባል። እንግዲህ ጊዜያችንን አላውቅም እንጂ እኔ ንቅናቄ ሲጀምር አንዱ ነገር ሰልችቶኝ ነው የጀመርኩት። በጎሳ፣ በብሔር፣ በቋንቋ፣ በሃይማኖት መጠላላቱ ሰልችቶኝ። በቅርቡም ስንመለከት በተለይ የለውጥ ሂደት ከጀመረ ወዲህም ስንመለከት በሀገራችን በዘሩ፣ በቋንቋ፣ በሃይማኖቱ የሰው ልጅ በእንጨት ላይ ተዘቅዝቆ ተሰቅሎ ያየንበት ጊዜ በአይናችን የምናውቀው ነው። በሃይማኖቷ ምክንያት ከእናት ክርስቲያን አትወልጅም ተብላ የ9 ወር እርጉዝ ሸል ከሆዷ ተተልትሎ ወጥቶ ስታረድ ያየንበት፣ ህፃናት አባቴ አመመኝ እናቴ አመመኝ እያሉ የ9-10 ዓመት ህፃናት በአባታቸው በእናታቸው ፊት በሃይማኖታቸው ምክንያት የተደፈሩበት ጊዜ እናያለን። ሼሆች ቁርአን ስለቀሩ ከመስጊድ ወጥቶ የተገደሉበት የተመቱበትን ጊዜ በቅርባችን ትዝታ ነው። ቄሶች ወይም መጋቢያን መጽሐፍ ቅዱስን ወይም ቅዱስ ቃሉን ስላስተማሩ ብቻ ከቤተ ክርስቲያን ተወስደው ስመቱ ሲደበደቡ ያየንበት ጊዜ ነው። መነኩሳት ከገዳማቸው ወጥተው ክብረ እምነታቸው ሲደፈር ያየንበት ጊዜ ነው። እጅግ በጣም በሚያስጠላ ሁኔታ የጥላቻ ማንነት የተገለጠበት ጊዜ ስለሆነ ይህ ደግሞ ከህዝባችን ውስጥ ተጣብቆ አሁን ደግሞ ጥላቻ እንግዲህ በሰው አእምሮ ውስጥ ይወለዳል፣ በተግባር ያድጋል። አሁን ጡንቻ ፈርጥሟል። ጥላቻ ጡንቻ ፈርጥሞ እርስ በርስ እንድንጠፋፋ ያደረገናል። ይህ ነገር በዚህ ከቀጠለ መጠፋፋታችን አይቀርም። ባይዘይ እኛ የምንለው አንድ ነገር አለ። ጥላቻ በራስ ላይ እንደተጠመደ ቦምብ ነው እንላለን። እዚህ ጋር ያጠመድኩት ቦምብ እሱን ያጠፋል ብዬ ያጠመድኩትን ሰው እኔም ጭምር ነው የሚያጠፋ። ስለዚህ ጥላቻ አለ ማለት ደግሞ አጥፍቶ መጥፋት አለ ማለት ነው። እንግዲህ አጥፍተን ከምንጠፋ ይህ ጥላቻ የተጣበቀብንን ጥላቻ ከነቅድሞ ማነሳቸውን ጥላቻዎች ከኛ ውስጥ መውጣት አለበት፣ መወገድ አለበት፣ መጣላት አለበት። ትውልድ ካልተጣላ አይርቅም ከትውልዳችን ውስጥ። ስለዚህ መለየት አለበት በሚል ነው ይህንን ሐሳብ አንስተን
ሰው አይምሮም አንደርስታንድ እንዲያደርጉ መነሻ አድርገን ያነሳነውና ቅድም እንዳልሽው ቋንቋው ትንሽ መጣላት ሲባል ይላል። ግን ከክፉ ነገር እንዲህ ብሎ ክፉ ነገር ሰልችቶኛል ብሎ እንድላይ ፈልገን ነው ይሄን ሐሳብ ያመጣነው ብዬ አስባለሁ። ትውልድና ጥላቻን የማጣላት ዘመቻ ሙቭመንት ላይ ቀጣይነት ያለው ስራ አቅዳችኋል ወይ? በቀጣይ ምንድነው እቅዳችሁ? እስካሁንስ ውጤት ነበረው? ውጤታማ ነው? ትውልድና ጥላቻን ማጣላት ዘመቻ ንቅናቄ ስንጀምር በጣም አስቸጋሪ ጊዜ ውስጥ ነበር። የመጀመሪያ መጽሐፍን ለጥላቻ ቦታ የለኝም ብዬ ስም በተለይ የለውጥ ሙቭመንቱ በጣም ሃይ ሆኖ በነበረበት ጊዜ የተለያዩ ግጭቶች በየአካባቢው በሚነሳበት ጊዜ በጣም ሳሳም እዚህ ከተማችን ውስጥ ማዋሳ ባለበት ጊዜ ነበር። ሰው አንደርስታንድ ማድረግ የምትቸገርበት ጊዜ ነበር። በዛ ውስጥ የነበረው እንቅስቃሴ ሰፊ ነው። እንዴት ለምን የሚልም ጥያቄዎች ነበሩ። አሁን ባለበት ጊዜ ውስጥ ግን ሰው ሃይ ውስጥ ገብቶ ብዙ ስራ እየሰራ ያለበት ጊዜ ነው። ብዙ ፍሬ አግኝተናል። ቅድም እንዳልኩሽ ወደ 1400 ወጣት የሰላም አምባሳደር አድርገን ለከተማችን ማብቃት ማለት ቀላል አይደለም። ሲደመር በዩኒቨርሲቲያችን ውስጥም አሁን ወደ ዩኒቨርሲቲ ጠቅለል ብለን ወጣቱን ማሰልጠን ላይ ትኩረት አድርገን አምናም ካቻምናም በርካታ ስራዎች በተለይ በርካታ ተማሪዎቻችን አሰልጥነን በተለይም ፒስ ዳያሎግ ሰላም ላይ ውይይት እያደረጉ እርስ በርስ የተወያዩ ተማሪዎች እርስ በርስ እንዲተዋወቁ እንዲገናኙ ከተለያዩ አካባቢ የመጡትን ተማሪዎችን ሰብስበን በማሰልጠን በጣም በርካታ ፍሬዎችና ለውጦችን አይተናል። እንግዲህ በርካታ ተማሪዎቻችን ወጣቱ አካል የሰላም አምባሳደር ሆኗል ብዬ አስባለሁ። ይህች አይደለም እኛ እንግዲህ በመንፈሳዊ ተቋማት ውስጥ ገብተን ስለምናስተምር መንፈሳዊ ተቋማት ውስጥ አሁን እንደ አጀንዳ ይዘን እየሰራን ያለው እዛ ያለው በርካታ ስራዎች ፍሬ አፍርቷል ብዬ አምናለሁ። መጽሐፍቶቻችን መጣጥፎቻችንን ራሱ ስናዘጋጅ እንግዲህ የመጀመሪያው መጽሐፍ ጥላቻ ቦታ የለኝም የሚል መጽሐፍ 3 የታትሞ ነው ተሰራጨው። አሁን ሁለተኛው አንድ ሁለት የታትሟል። እንግዲህ ጥያቄዎች አሉ። ይሄ ማለት ምንድነው? ሰፊውን ህዝብ እየተዳረሰ ነው ያለው፣ ውጤቱ እየታየ ነው ያለው። ብዙዎች ሰላም አምባሳደሮች የሆኑ ናቸው። ብዙዎች ልክ ነው ጥላቻ አያገባንም እኛ የሰላም ሰዎች መሆን አለብን ብለው ያሰቡ ናቸው ብለው ብዙዎች ሰው የተፈጠረበት ዓላማ ውስጥ እየገቡ ናቸው ብዬ አስባለሁ። ከዚህ ጋራ እንደው አንድ ነገር ማንሳት እንፈልገው በዚህ ምድር ላይ ፈጣሪ ሰውን ሲያስቀምጥ ቅዱስ መጽሐፍት ውስጥም ስንመለከት ከምድር አፈር አበጅቶ ነው ሰው ያደረገው። እንግዲህ አፈር አበጅቶ ሰው ሲያደርግ አንተ ኦሮሞ ነህ፣ አንተ አማራ ነህ፣ አንተ ሲዳማ ነህ፣ አንተ ጎሳ ይሄ ነው ብሎ ለእግዚአብሔር አለየ። ፈጣሪ አለየ ነው። ፈጣሪ በእጁ የሰራው ክቡር ፍጥረት ነው ሰው። ሁለተኛው ቅዱስ መጽሐፍ ውስጥ ስንመለከት ፈጣሪ አፈሩን አካበጃጀ በኋላ ያው እስትንፋስን እፍ ያለበት ሰው ነው። እንግዲህ እስትንፋሱን ፈጣሪ አንቺ አማራ ነሽ፣ አንተ ኦሮሞ ነህ ብሎ እስትንፋሱን ለይቶ አልሰጠንም። ሰው ብሎ ነው ሰጠን። እንደ ክርስቲያንም ስንመለከት ጌታ ኢየሱስ ክርስቶስ ለሰው ልጅም ሲሞት ሰውን ለይቶ አልሞተም። ለሰው ልጅ ሁሉ ለማዳን ነው ሞተው። ይሄን ስንመለከት ሰው ክቡር ፍጥረት ነው። ዋናው ኦሪጂኑ ሰው ልዩ ፍጥረት ነው። ሰው የተለየ አይደለም። ጎሳና ቋንቋ ሃይማኖት ብለን የለያየ ነው እንጂ ሰው ነው። ከዛ ተነሳ እኔ በጣም ዘረኛ ነኝ። ዘረኛ ነኝ ስል ዘረኝነቴ ለሰው ዘር ነው። ለሰው ዘር ሁሉ ዘረኛ ነኝ። ያ ማለት ምን ማለት ነው? የሰው ዘር ሲበደል፣ የሰው ዘር ሲጎዳ፣ የሰው ዘር ዝቅ ሲደረግ ሳይ ያመኛል። ይህ መሆን የለበትም የሚል እምነት አለ። ከዛ ተነሳ አሁን ደግሞ ያንን ክፉ ዘር ቀድሞ የተዘራብን ዘሮችን ነቃቅለን የምናወጣበት መንገድ ስለሆነ
ህዝባችን እየተገነዘበ ትውልዱ እየተገነዘበ ወጣቱ ህብረተሰብ እየተገነዘበ የመጣበት ሂደት ነው ያለው። በርካታ ፍሬዎችን አይተናል። የተሰላቸ ትውልድ ፈጥረናል ብለን ለምናስብ በእኛ ቋንቋ እንግዲህ የተሰላቸ ትውልድ ስልሽ እኛ መለወጥ አለበት። ይሄ አሁን ያለው ሂደት ይሄ አሁን ያለው ክፉ ዘር አሁን ያለው ክፉ ተግባር መለወጥ አለበት ብለን ነው የምናምነው። ለመለወጥ ደግሞ መሰላቸት የመጀመሪያው ነገር ነው። ያልተሰላቸ ሰው አይለወጥም። ያልተሰላቸ ሰው ባለበት ቦታ ነው የሚቀጥለው። ባይዘው የተመቻቸ ሰው ለውጥ አይናፍቀው። ለውጥ የሚናፍቀው ሰው የተሰላቸ ሰው ነው። ትውልድ ተሰላቸዋል። አሁን እኛ ደግሞ የምንፈልገው ሊሰላች ይገባል። ይሄ ክፉ ጎሰኝነት፣ ይሄ ክፉ ልዩነት በህዝቦች መካከል የመጣው ክፉ በሽታ ትውልድ ተሰላችቶ ትውልድ ሊለወጥ ይገባል ብለን እናስባለን። አሁን ባለንበት ትውልድ የተሰላቸ ትውልድ እያገኘን ነው ብለን ነው የምናስበው። መልካም ለውጥ አለ። የሰላም ግንባታና ግጭት አፈታት ላይ ትሰራለህ፣ ስልጠናዎችን ትሰጣለህ፣ ብዙ ቦታ እየተዘዋወርክና ሁሉም አካባቢ ላይ ግጭት የሚፈቱበት የራሳቸው መንገድ አለ። ለምሳሌ ሲዳማ ላይ አፍኔ እንዳለው፣ ኦሮሞ ላይ ገዳ አለ፣ አፋር ላይ ሁሉም ጋር አለና ግጭት አፈታት ስልጠና ላይ ስትሰጡ እነሱንም ያካትታል ወይ?